ውዶች እንግዲህ አበረታቱን። በዚህ መልኩ ራስ ሰራ አድርገናል። ራት ብሎ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ናቸው። ሰላም ነው አልሐምዱሊላህ። በያላችሁበት ሰላም አንድነት ያምጣልን። ወደ መጣልን አላህ ሱብሃነሁ ወተዓላ ያዝልን። ሀገራችን ኢትዮጵያን ሰላሙን አንድነት ፍቅርን ያምጣልን ማለት ነው። ቤተሰቡን ማለት ነው። ወደ ዛሬ ማሳያችሁ እየጠበስኩ ነው ማለት ነው። ይህ መጥበሻ ግን በነገራችን ላይ እንደው ለሀገራችን ቢገዛ በጣም ጥሩ ነው። አብሶ አፈሙሳ በሚሰራ ሰዓት ለሙስሊሞች በጣም አሪፍ ነው። ሮመዳን ላይ እንደሚታወቅ አፈሙሳ በሚጠጡ ሰዓት ራሳችንን መቤት አለታለቁ ማለት ነው። እና ይህን ነገር የሚባል ሀገር ጠቃመናል ማለት ነው። መጥበሻው ትንሽህን እንደዚህ አድርጌ እንግዲህ እየጠበስኩ ነው። ሀገር ብንገባሉ ይጣመናል እና ኖራት እንሰራለን ለምስሎች እንደምታው ዘይት ምናምን አይተናጠርብንም ማለት ነው። በስ ላይ ነው ግን በጣም ነው እንትን የሚለው ማለት ነው። ያበጣም በራሱ ስለምታረጋላችሁ መልኩ ማለት ነው። ሰብስክራይብ ላይክ ያደረጋችሁ ታበረታቱ። ሲያሳድጉ ራሳቸው እኔ ቪዲዮ መስራት ጊዜ ታያለኝ ግን ብዙ ቪዲዮ በመለቅ ሰዓት ደግሞ እናንተ አበረታቱ እና ሁላችሁም አበረታቱ የሚላለፉት ውስጥ አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን አንድነትን ያምጣልን። ሰው መጥረትን አላህ ያድርግልን። ሀገራችንን ዙሪያዋን ሰላም ያምጣልን። የመንንም መንገድ አላህ ይዝጋልን ማለት ነው ውዶቼ። እንግዲህ እንደምታዩት ድንቻችን በስሏል። በዚህ መልኩ ጥቅልል እናደርገዋለን ማለት ነው። እንደምታዩት ድንቻችን በስሏል ማለት ነው። ማሻአላህ ተባረክ። አሁን ደግሞ ሌላውን ጨምረናል ማለት ነው። ድንቻችንን በነገራችን ላይ አብስለን ቀራርጠን አድርቀን ነው ዘይት ላይ መጨመር ያለብን ማለት ነው። አብሶ አዲስ የመጣችሁ ልጆች እንደዚህ ዘይት ድንች ጥበሱ በሚሏቸው ሰዓት እዚህ ሀገር አብዛኛው በርገር በሚሰራ ሰዓት ደግሞ ፒዛ በሚሰሩ ሰዓት ድንች ይፈልጋሉ እና የዛን ሰዓት ግን ድንቻችሁን መጀመሪያ ታወጣላችሁ። ከላጣችሁ በኋላ ድንቻችሁን ታጥባላችሁ። ከዛ ከታችሁ ድንቹ ምንም አይነት ውሃ መኖር የለበትም። ምክንያቱም ትኩስ ዘይት ላይ ብታደርጉት ተፈናጥሮ ጋለው ዘይት ተፈናጥሮ ፊታችሁ ነው የሚያስፈልግ እንዲያባላሻችሁ። ብዙ ወቶች አሁን በቲክቶክም ሆነ በዩቲዩብም እንደዚህ ተቃጥለው ምናምን ይላሉ እና ሳውዲ አረቢያ ስንመጣ ሙሉ አካል ሙሉ እጅ እግር ሆኖ ነው የመጣነው። ስትመተን ደግሞ እንደገና አካላችንን አብዱልም ያደረግልን ብዙ እህቶች አሁን በሰላም ሀገራቸው ገብተው አላህ ያዝልንና ብዙ ልጆች ህይወታቸው እስከ ማለት ድረስ ይገባሉና በዛን ሰዓት የራሳቸው ህይወት ቀርቶ አይደለም እናት አባታቸው እንዲሁም ወንድም እህታቸው እንዲሁም ደግሞ ልጅ ሊኖራቸው ይሰራል። የዛን ሰዓት የቱን ያህል ነው ልባቸው የሚሰበረውና ይሄ ነገር እንዳይሆን ራሳችንን እንጠንቀቅ። በምንተኩስም ሰዓት ደግሞ ሌት ነገር በምንሰራ ሰዓት ራሳችንን እንጠንቀቅ። እነሱ ከሆኑ ይህን ያርጉ ይህን እንደዚህ ራሳችንን ጠብቀው አይላችሁም። በራሳችን ራሳችንን እንጠብቃለን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አንድነት እኔ ያምጣልን እላለሁ። ይህን ነገር ግዙ ሁላችሁ ይህን ነገር ለመግዛት በኋላ እንደሚገባ ማለት ነው። በጣም ወሳኝ ዝም ብለን ሰለባች ከምንሰበስብ እኔ ለምሳሌ ያለኝ እኔ ትልቁ ቢገዛ እዚህ አይነት ትልቁ ቢገዛ ምንድነው ማድረግ ነው የሚፈልገው? ድንች መጥበስ ተጎሎ ሆነ ስንቶች ነገሮች እየሰሩ ለመሸጥ ራሱ አሪፍ ነው። ብላይ እዚህ ሀገር 24 ሰዓት የወደቀችን ክርስቲያን ድረስ እየሰራ ሀገራችን ብለን ደግሞ እንደ ሀገር ሰላም ከሆነ ብዙ ነገሮች ለመስራት ወደ ኋላ አንበል። ሁላችንም እንጠናከር ነው የምለው። ሁላችንም እንጠናከር። ሁላችንም
ሀገራችንን ሰላም አንድነት ፈጥሮ በሀገራችን ላይ ይሰብስበን። ኢትዮጵያን ሰላሟን ያምጣልን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አንድነት ላይ ሁላችሁም በየሃይማኖታችሁ ዱዓ እናድርግ። ሀገር ከሌለ እኛ በሰራው እንሳድዋለሁም። አላህ ሀገርን ሰላም ያምጣልን። ለሶሪያዎች ሰላም ያድርግ ጌታ። ለምን እንደሚያባስ ሀገራችንን ሰላም ያምጣልን። እንደምታውሱ ዘይቱ በቃ በራሱ ነው የሚጠፈጠፈው። እንደዚህ አድርጋችሁ እንዲህ አድርጋችሁ ታረጉታላችሁ። ዘይቱ በራሱ ይንጠፈጠፋል። ድንቹ ምንም አይነት ዘይት አይኖረውም ማለት ነው። ጨዋቸውን እንደዚህ ታረጋላችሁ። በጣም አሪፍ ነው። ስለዚህ ይሄንን እቃ ይሄንን የድንች መጥበሻ ሁላችንም እንግዛው ማለት ነው። በጣም አሪፍ ነው። እዚህ ደግሞ እንደምታዩት ይሄን እንደዚህ አድርጎ መጥበሱ ጠቃሚ ነው ማለት ነው። ምክንያቱም እጃችንን እንዳያቃጥለን ይጠቅመናል ማለት ነው። ውዶች ራሳችንን በራሳችን ታጠበቅን እኛ በአሁኑ ሰዓት ማንም ሰው የሚጠብቀን የለም። ስለዚህ ሁላችንም ራሳችንን መጠበቅ አለብን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ በሀገራችን ላይ ይሰብስበን፣ ዘረኝነትን ያጥፋልን። የኢትዮጵያን የህዝቧን ሰላም ሀገራችን ላይ ሰላሙን ያምጣልን። እንግዲህ በዚህ መልኩ እየበሰለ ነው ማለት ነው። ሁላችሁንም አላህ ብዬ ወዳችኋለሁ። ሁላችሁም ዱዓ አድርጉልኝ። ዱዓ የምታደርጉልኝ አባትነቴን በሰላም